ሪፐረር ካልሆነ ዋና ፓራግራፍ መጨረሻ ላይ የሚያደርገው አንድ ጊዜ አዳምጠዋ አሉ እናንተ ጋር አገፈታ ስለዚህ ቶማቶ ፔስት ስንሰራ ዋናው ኳሊቲ ፓራሜትር ለፔስት ምንድነው? ከለሩ አንደኛው ነው። ሁለተኛ ቲክነሱ ነው። ያው ቲክነሱ ዲግሪ ብሪክስ 23 ዲግሪ ብሪክስ መድረስ መቻል አለበት። ፔስት በዛ ሬንጅ ነው መሆን ያለበት ማለት ነው። ዲግሪ ብሪክሱ 23 መድረስ አለበት። ኢኒሻል ቶማቶ ጁሱ እስከ 5 ዲግሪ ብሪክስ ነው የሚለካው ማለት ቲክነሱ ማለት። ስለዚህ ወደ ኤፍ ኮንሰንትሬት ማድረግ አለበት። ወደ 23 ኮንሰንትሬት ማድረግ መቻል አለበት። ቶማቶ ፔስት ሲሰራ ምንም አይነት ሌላ አዲቲቭ አይጨመርም። ፔስት ራሱ ብቻ ነው ኮንሰንትሬት የሚሆነው። እንደ ሌሎቹ ቅድም እንደጨመር ነው ሱገር አንጨምርም ኦር ሌላ ፔክቲን ምናምንላችሁ አንጨምርም ቲማቲም ላይ ማለት ነው። ሶስ ለኬቻፕ ከሆነ ነው ስፓይስ የምንጨምረው ቺሊ፣ ቃሪያ፣ በርበሬ እንጨምራለን ኬቻፕ ከሆነ ማለት ነው። አሁን ፔስት ስለሆነ የምንሰራው ፔስት ኖርማሊ ኮንሰንትሬት ማድረግ ነው 23 ዲግሪ ብሪክስ እስከሚደርስ ድረስ ማለት ነው። ስለዚህ ያ ፔስት እንዲመጣልን እነዚህ ነገሮች ኮምፕሊትሊ ማስወገድ አለባቸው። ይሄ ነጩ ፓርት ከለሩ አይመጣም። የፔስት ከለር ፉል ደማቅ የሆነ ቀይ ነው አይደለም? ሪድ ከለር መምጣት አለበት። ኳሊቲ ኢንዲኬተር ነው ሪድ ማለት ሪድ መሆን መቻል አለበት። ካልሆነ ወይም ቫራይቲያችን ወይ ራው ማቴሪያል ተጠቀምነው እንትን ማለት አለበት። ሁለተኛ እነዚህ ፍሬዎቹ በፋብሪካ ደረጃ አሁን ይጣራሉ። እኛም ከቻልን እነዚህ እንዲጣሩልን ምን ማድረግ አለብን? አቡጀዲ መቅረት አለ። ምክንያቱም እነዚህ እንትኑን አፌክት ስለሚያደርጉ በደንብ ስለማይደጉ ሲፈጭ ክረሽ ሲደረግ ማለት ነው። እሱን እናስወግዳለን። ከዛ ኮንሰንትሬት ማድረግ ነው ማለት ነው። ስለዚህ በዛ እናደርጋለን። ስለዚህ እነዚህን በደንብ አውጧቸው። አሁን ፔስት ነው የምንሰራው። ፔስት ቶማቶ ፔስት እንትን አይመረጥም። አሁን በፋብሪካ ቢሆን ማኑዋል ፒኪንግ አለ ሶርት ሲደረግ አለ። እንደዚህ የተበላሹትን ማኑዋል ጁሱ አሁን ያስቸግራቸዋል። ጁሱ ላይ ብናስወጣው ነው ይችላል። ከተፈጨ በኋላ አሁን እቺ ፓርቷን ነጯን አውጣው ነጯን ፓርት ምክንያቱም እነሱ ከለሩ አሪፍ ያደርጋሉ። ፍሬ መውጣት አለበት ግን እሱ ተጫፎ ተስቶስ ይሄማ ዋናው ወጣት ልክ እንደዚህ ነው የምታደርገው። አንተ ከእንት እሷ ግን እንስሳቱም እንደዚህ ማውጣት ትችላለች። ኖርማሊ እንደዚህ ነው።
አንድ አቡጀዲ እናመጣና ይሄኛው ፊልተር መደረግ አለበት። አቡጀዲ አለ